እግዚአብሔር መታመን ማለት ምን ማለት ነው? መጀመሪያ የምናየው በእግዚአብሔር መታመን ምን ማለት ነው? በእግዚአብሔር መታመን የሚባለው ሶስት መሰረታዊ ነገሮችን ያካተተ ነው። የመጀመሪያው እግዚአብሔር እንዳለ ማመን፣ እግዚአብሔር መኖሩን መቀበል፣ በሙሉ ልብ ማመን፣ ይሄ ነው በእግዚአብሔር መታመን የሚባለው። እግዚአብሔር አለ። ይሄ ፍጥረትን ተመልክቶ ሲሆን ሌላውን ጭምር ፍጥረት ተመልክቶ ካልሆነ ደግሞ ራስንም ተመልክቶ እግዚአብሔር አለ ብሎ መታመን ይገባል። የተፈጠረው ፍጥረት ሁሉ እግዚአብሔር መኖሩን ይመሰክራል። በአኗኗሩም ይመሰክራል። በአሰራሩ በአፈጣጠሩ የሚመሰክርም አለ እግዚአብሔር መኖሩን። ሌሎች ደግሞ በህብረ መልካቸው ተስማምተው በመኖራቸው እግዚአብሔር መኖሩን የሚመሰክሩ አሉ። ለምሳሌ አሁን ውሃ እና ነፋስ ጠላቶች ናቸው። ውሃና እሳትና ነፋስ ጠላቶች ናቸው። እነዚህ ተስማምተው በዓለም ላይ መኖራቸው አንድ ፈጣሪ መኖሩን ያስረዳል ይላሉ እነ ቅዱስ አትናቴዎስ። ብዙ የከብት ጭራ ተስማምቶ በአንድ የመሰንቆ ቃኝታ ሲመጣ አንድ ድምፅ ይሰጣል። የመሰንቆው ጭራ በጣም ብዙ ነው፣ ግን ከሚቃኘው ሰው አንድነት የተነሳ አንድ ድምፅ ይሰጣል። ይህ ዓለም እንደ መሰንቆ ጭራ ነው። ታዲያ ይሄ የመሰንቆው ብዙ ጭራ ሲሆን ተስማምቶ አንድ ድምፅ እንደሰጠ ዓለም ብዙ አይነት ተፈጥሮ እያለው በስምምነት መኖሩ መሰንቆን የሚቃኝ አንድ ፈጣሪ እንዳለ ያስረዳል። መሰንቆው የዓለም ነው፣ ጠቅላላው የሚቃኘው እግዚአብሔር ነው። ሰው ከሰው ስለተጣላ ፍጥረት ስምምነት የለውም አይባልም። ክፋትን የሚያመጡትና አለመስማማትን የሚወልዱት አእምሮ ያላቸው ፍጥረታት ብቻ ናቸው። አእምሮ የሌላቸው ፍጥረታት ተስማምተው ነው የሚኖሩ። አእምሮ ካላቸው ፍጥረታት መካከል ሌላ የለም፣ ሁለት ናቸው፣ ሰውና መላእክት ነው። ስለዚህ ከመላእክት የተሰናከሉትና ከሰው የተሰናከሉት ነፃ ፈቃዳቸውንና አእምሮ ጠባያቸውን ተጠቅመው በዓለም ላይ መሰናከልን ያመጣሉ፣ አለመስማማትን ያመጣሉ። እነዚህ ወደው ያደረጉት ነው እንጂ ፍጥረት እንዳይስማማ እግዚአብሔር አድርጎ በመፍጠሩ ምክንያት የመጣ አይደለም ማለት። ስለዚህ ፍጥረታት ተስማምተው በመኖራቸው አንድ እግዚአብሔር አለ የሚያሰኘው አእምሮ ያላቸው ሰዎች ፈቃዳቸውና አእምሯቸውን ተጠቅመው በሚያመጡት ሁከት ሳይሆን የማያስቡ ፍጥረታት አንዱ በአንዱ ላይ ሳይነሳ 21ዱም ፍጥረታት ተስማምተው ይኖራሉ። እግዚአብሔር የፈጠረው ፍጥረት 22ና 22ኛው ሰው ነው። 21 የሚባሉት በየወገኑ ተቆጥሮ ማለት። ለምሳሌ እጽዋት በየወገናቸው ይቆጠራሉ፣ እንስሳት በየወገናቸው ይቆጠራሉ፣ ሁሉም በየወገኑ ይቆጠራል ማለት ነው። ስለዚህ የፍጥረታት ተስማምቶ መኖር የሚባለው እነዚህ የተሰጣቸውን ግብረ ጠባይ አያፋልስም። እስከ መጠንሽ ድረስ ስፊ፣ እስከ ልክሽ ድረስ ብዢ ተባዢ፣ ከዚህ በላይ ግን አትለፊ ብሎ እሳትንም ውሃንም ለክቶ እግዚአብሔር ሰጥቷቸዋል። እሳትንም ነፋስንም መሬትንም። መሬት ከመጠኑ አትጨምርም፣ ጠፈርም ከመጠኑ አይጨምርም፣ ውሃም ከመጠኑ አይጨምርም፣ ሌላውን ፍጥረት ከመጠኑ አይጨምርም። ከተሰጠው የሰዓት ገደብም የሚወጣ የለም። ለምሳሌ ሌሊት የአራዊት መሰማሪያ ነው። አራዊት ለሌሊት የተፈጠሩ አራዊት ቀን አይወጡ፣ ቀን አይታዩም። የሰው ልጅ ካልገፋቸውና ተፈጥሮ ካላስገደዳቸው በቀር ማለት ነው። ስለዚህ ፍጥረታት ተስማምተው በመኖራቸው እግዚአብሔር መኖሩን፣ ሐዘንና ደስታ በመፈራረቃቸው፣ ለክፉ ሰዎችም ሆነ ለመልካም ሰዎች ገደብ መኖሩ፣ ፍጥረት የሚገታበትና አቅም የሚያንሰው ነገር መኖሩ። ለምሳሌ ሰው አለመደሰት አይችልም፣ ሰው አለማዘን አይችልም። ሰው አለማዘን እንደማይችል አለመደሰት አይችልም። የሰው ልጅ አለመታመም አይችልም። በእውነት ማለት ነው። ለተወሰነ ጊዜ ሳይታመም ቆያ እንጂ አለመታመም አይችልም። ሰው አለመሞት አይችልም። ሰው አለመተንፈስ አይችልም። ካልታመመ ወዶ አልተነፍስም ቢል ይሞታል። መተንፈስ የግድ የሚያስፈልግ ይሆናል ማለት። ስለዚህ ሰው